ሰላም ጤና ይስጥልኝ። የቴሌግራም አካውንታችሁ ተጠልፎባችሁ ያውቃል? ወይም የቅርብ ጓደኛችሁ አካውንት ተጠልፎ ለእናንተ የተሳሳተ መልእክት ልኮላችኋል? ዛሬ በኢትዮ ቴክ ስኪል አካውንታችሁ ለዘላለም ከጠላፊዎች ሃከር ነፃ የሚሆንበትን 3 ዘዴዎችን አሳያችኋለሁ። አንደኛውና ዋነኛው መንገድ ቱ ስቴፕ ቨርቲፊኬሽን ማብራት ነው። ጠላፊዎች የእናንተን ኮድ ቢያገኙት እንኳን እናንተ የተፈጠራችሁት ሌላ ሚስጥራዊ የይለፍ ቃል ወይም ፓስዋርድ ካላስገቡ በስተቀር አካውንታችሁ መክፈት አይችሉም። እንዴት እንደምታስተካክሉ ላሳያችሁ። ቴሌግራማችሁን ትከፍቱና በስተግራ ያለችውን በተን ትጫናላችሁ። ልክ ከተጫናችሁ በኋላ በዚህ መልኩ ይመጣል። ወደ ታች ስክሮል ታደርጉና ሴቲንግ የሚለውን መጫን። ልክ ሴቲንግ የሚለውን ስትጫኑ በዚህ መልኩ ይደረድርላችኋል። እኛ የምንፈልገው ቱ ስቴፕ ቨርቲፊኬሽን ማብራት ስለሆነ ፕራይቬሲ እና ሴኩሪቲ የሚለውን እንጫናለን። ፕራይቬሲ እና ሴኩሪቲ የሚለውን ስንጫን ቱ ስቴፕ ቨርቲፊኬሽን የሚለውን ኦፍ ነው እዚህ ጋር ያለው። አሁን እዚህ ጋር ኦፍ ሆነ ማለት ሌላ ሰው በቀላሉ ሀክ ሊያደርገኝ ይችላል። ስለዚህ ይህን እጫንና ፓስዋርድ አስገባለታለሁ። ይህም ፓስዋርድ ማንም የማያውቀውን የራሴ ሚስጥራዊ የሆነውን ቁጥር አስገባለሁ። በኋላ ኦኬ ለዋለሁ። ደግሜ አሁንም የሰጠሁትን ፓስዋርድ አስገባለታለሁ። ይህ የሚላችሁ ፓስዋርዳችሁን ሊያስታውሳችሁ እንዲፈልግ ነው። ማስቀመጥ ትችላላችሁ፣ አለማስቀመጥም ትችላላችሁ። ማስቀመጥ ካልፈለጋችሁ ስኪፕ የሚለውን ትጫናላችሁ። ማስቀመጥ ከፈለጋችሁ ደግሞ የሆነ ቁጥር ታስገባላችሁ። ፓስዋርዱን እንዳትረሱት ማለት ነው። ከጨረሳችሁ በኋላ የቀስቷን ምልክት ትጫናላችሁ። እዚህ ጋር ኢሜይል አካውንት ይጠይቃችኋል። ኢሜይላችሁን ታስገባላችሁ። ኢሜይላችሁ ላይ 6 ቁጥሮችን ይልክላችኋል። እነዛን 6 ቁጥር ከዛ ይዛችሁ መታችሁ እዚህ ላይ መሙላት። ኮፒ ታደርጉና ከኢሜይል ላይ ወደዚህ ፔስት ታደርጉታላችሁ ማለት ነው። አሁን ቱ ስቴፕ ቨርቲፊኬሽናችን ኦን ሆኗል። ማንም ሰው የእናንተን አካውንት ሀክ ሊያደርግ አይችልም። ሁለተኛው ደግሞ አክቲቭ ሴሽን መቆጣጠር ነው። በአካውንታችሁ ላይ የገባ ሌላ ስልክ ወይም ኮምፒውተር ካለ ወዲያውኑ ማጥፋት ወይም ተርሚኔት ማድረግ ይኖርባቸዋል። አሁንም ይህንንም ስቴፕ ባይ ስቴፕ እንዴት እንደምታስተካክሉ ላሳያችሁ። መጀመሪያ እንዳየነው አሁንም ቴሌግራም ውስጥ ገብታችሁ በግራ በኩል ያለችውን 3ቷን ነጠብጣብ ትጫናላችሁ። ከተጫናችሁ በኋላ በዚህ መልኩ ያመጣላችኋል። አሁን ወደ ታች ስክሮል ብላችሁ ሴቲንግን ትጫናላችሁ። ሴቲንግን ከተጫናችሁ በኋላ መጀመሪያ የገባ ነው ፕራይቬሲ እና ሴኩሪቲ ነው። አሁን ግን ማን በእኛ አካውንት ገብቶ እየተከታተለ እንደሆነ ቼክ የምናደርግበት ቦታ ስለሆነ ዲቫይስ የሚለውን እንጫናለን። ዲቫይስ የሚለውን ስንጫነው በዚህ መልኩ ስልኮቹን ያስገባልናል። የእኛም ማናቀው ስልክ ከሆነ እነሱን ሪሙቭ ማድረግ ይገባናል። ሪሙቭ ካላረግናቸው ኦልሬዲ የእኛን አካውንት እየተቆጣጠሩት ነው ማለት ነው። ስለዚህ ሪሙቭ ለማድረግ ትጫኑታላችሁ። ስትጫኑ በዚህ መልኩ ያመጣላችኋል። ተርሚኔት የሚለውን እዚህ ጋር ይታያችኋል። በቀይ ያለውን ተርሚኔት የሚለውን ትጫናላችሁ። አሁን ይሄ ስልክ ከኔ ኦልሬዲ ወጥቷል ማለት ነው። ማንም እኔን አይከታተለኝም። እንደዚህ እያደረጋችሁ በእናንተ ዲቫይስ ውስጥ ያሉትን ሪሙቭ ማድረግ ይኖርባችኋል ማለት ነው። ስለዚህ በዚህ መልኩ ታስተካክላላችሁ ማለት ነው። ሶስተኛው ደግሞ ስልካችሁን ለሌላ ሰው እንዳይታይ ፕራይቬሲ ማድረግ ነው። በተጨማሪም የማይታወቅ ሊንክ ከላኩላችሁ መክፈት የለባችሁም። ብዙ ጠላፊዎች ስልካችሁን በመጠቀም ወይም ሊንኮችን በመላክ ነው ጥቃት የሚሰነዝሩት። እነዚህ 3 ነገሮች ካደረጋችሁ አካውንታችሁ አስተማማኝ ይሆናል። ቪዲዮው ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለጓደኞቻችሁ አጋሩ። ማንኛውም የቴክኖሎጂ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ።